ዛሬ የአመቱን የማክሮ አፈጻጸም የምናይበት ቀን ነው። የአመቱን ማክሮ ስንመለከት የማክሮ አባላት ብቻ ሳይሆኑ በቀጥታ በኢኮኖሚክ ሴክተር የሚሳተፉ ተቋማትም ቢሳተፉ መልካም ነው በሚል በርከት ብለን የተገናኘ ነው። አላማው ሁለት ነው። አንደኛው በዚህ አመት ከፍተኛ ኢኮኖሚክ መርታ አመተናል። ይህም በጋራ ሰለብሬት ማድረግ ስለሚያስፈልግ ነው። ሁለተኛው ለሚቀጥለው አመት ትንሽ አምቢሽየስ ከዘንድሮም ለጠጥ ያለ እቅድ አቅደናል። ይህን ለማሳካት ደግሞ በዘንድሮ ማክበርና የሚቀጥለው መዘጋጀት ስለሚፈልግ በጋራ እንድንዘጋጅ ነው። ከዚያ በተጨማሪ በማክሮ ባለፈው ያስቀመጥነው አቅጣጫ አለ። ዋናው የማክሮ ቲም እንደሆነ የአንዳንዶቹን ዘርፎች ቀጥታ ማክሮ በሪፖርት እንዲያይ በጋራ የለየናቸው ተቋማት አሉ። እነዚህ ተቋማት አሁንም አልፎ አልፎ ለማክሮ ሪፖርት እያቀረቡ ይሄዳሉ። በስድስት ወይ በአመት ለማስፈላጊ ሲሆን በጋራ ተገናኝተን አፈጻጸማችን እናያለን። በዚህ ምክንያት ነው ዛሬ በጋራ የተገናኘ ነው። መነጋገር የሚገቡን ጉዳዮች ካሉ ተነጋግረን የባለፈውን ድልና ውጤት በጋራ ሰለብሬት አድርገን ለሚቀጥለው ማለት 2015 በጣም ሰፋፊ ስራ ስለሚጠበቅብን ለሱ ደግሞ የጋራ ትልም ይዘን እንድንነሳ ነው የመድረካችን ዋነኛ ዓላማ ይሄ ነው።